ብዙ ፋይል ሳይኖረው ስልካችሁ ስቶሬጅ ስፔስ ኢዝ ፉል እያለ እና እየተንቀራፈፈ ላስቸገራችሁ አሪፍ መፍትሄ ይዤላችሁ መጥቻለሁ። ቀጥታ ወደ ቪዲዮ። ከቪዲዮ በፊት ግን ቪዲዮውን ከወደዳችሁት ሰብስክራይብ በማድረግ ታበረታቱኛላችሁ። በመጀመሪያ በአፕሊኬሽኑ ወይንም ኖርማል በሴቲንግ በሚለው አፕሊኬሽናችን ወይንም ደግሞ ከላይ ወደታች አውርደን ሴቲንግ ምልክቷን በመንካት ወደ ሴቲንግ እንገባለን። በአፕሊኬሽኑ ገብቼ ላሳያችሁ። ሴቲንጉን አፕሊኬሽን እንነካለን። ከዛ በመቀጠል አፕ ማኔጅመንት ላይ እንገባለን። አፕ ማኔጅመንት ላይ ከገባን በኋላ አፕ ሴቲንግስ የሚለውን እነካዋለን። ከዛ በመቀጠል ስልካችሁ ላይ ያሉ ሁሉንም አፕሊኬሽኖች ያመጣላችኋል ማለት ነው። ከነዚህ ውስጥ ብዙ ጊዜ የምትጠቀሟቸው አፕሊኬሽኖች ስቶሬጅ ስፔስ ካች አድርገው ይዛሉ ማለት ነው፣ ፋይል ሳይኖረው። ለምሳሌ እኛ እስኪ ጋለሪ ላይ እንግባ። ከዛ በኋላ ምንድን ነው የምነካው? ስቶሬጅ እንደ ካች የሚለውን እነካለን። ምን ያህል ካች አድርጓል ማለት ነው? 66 ሜጋባይት ምን አድርጓል? ካች አድርጓል ማለት ነው። የኛው እናደርጋለን ክሊር ካች እናደርጋለን። ክሊር ካች ስንለው 66ቱ ሜጋባይት ይጠፋና ዜሮ ይሆናል ማለት ነው። ምንም አይነት ፋይል ሳይዝ እንዲሁ ካች አድርጎ ይዞታል ማለት ነው። ጋለሪ እንውጣ ደግሞ። ከዛ በመቀጠል ደግሞ ሌሎች አፕሊኬሽኖች ላይ ብዙ ጊዜ የምትጠቀሟቸው አፕሊኬሽኖች ብዙ እንትን ይዛሉ እና እናንተ እያንዳንዱን አፕሊኬሽኖች እየሄዳችሁ ቼክ ማድረግ ትችላላችሁ። እና እኔ ደግሞ ብዙ ጊዜ የምጠቀማቸውን ብቻ ካች አድርጌ ካቻቸውን ክሊር አድርጌ ላሳያችሁ በሚል ነው። እናንተ ግን ሙሉን ክሊር ካች ያደረጋችሁ መሄድ ትችላላችሁ። እና ከዚህ በመቀጠል ደግሞ ሌሎቹን ለምሳሌ ፌስቡክ ምን ያህል ሜጋባይት ካች እንዳደረገ እንይ ማለት ነው። ስቶሬጅ እንደ ካች የሚለው ላይ እንገባለን። ፌስቡክ ምን ያህል ካች አድርጓል? 515 ሜጋባይት ካች አድርጓል ማለት ነው። ምን እናደርጋለን? ይሄንን ክሊር ካች እንለዋለን። ከታች በኩል በቀኝ በኩል ከታች ያለውን ክሊር ካች እንለዋለን ማለት ነው። 515 ሜጋባይቱ ዜሮ ሆኗል ማለት ነው። ስንት? እስካሁን ድረስ የሆነ ያህል ሜጋባይት ወደ ስቶሬጃችን ጨምረናል ማለት ነው። እነዚህ ምንም አይነት ፋይል ሳይኖራቸው እንዲሁ ቁጭ ያሉ ሜጋባይቶች ናቸው። አንዳንዶቹ በጂቢ ሙላ ሊገቡ ይችላሉ። ሌላ ደግሞ ሌሎቹን ለምሳሌ ጂሜል ምን ያህል ካች አድርጓል የሚለውን እንመልከት። ጂሜል ብዙም ካች አላደረገም፣ ብዙ ጊዜ አልጠቀምኩትም ማለት ነው። 1 ሜጋባይት ብቻ ነው። እሱንም ክሊር እንበለው ዜሮ ሆኖልናል። ክሊር እንበለው እሱንም ክሊር እንበለው። አዎ ዜሮ ሆኖልናል። ከዚህ በመቀጠል ደግሞ ጂጂ የሚለውን እስኪ ቼክ እናድርገው። እሱ ጂ ላይ ስቶሬጅ እንደ ካች የሚለው ላይ ገባን። 66 ሜጋባይት ካች አድርጓል ማለት ነው። እሱንም ክሊር እናደርገዋለን። ናይስ። አሁን ደግሞ እንወጣለን። ሊንክዲን ሌሎቹንም ቼክ ማድረግ ትችላላችሁ። እኔ ቴሌግራም እና ዩቲዩብ፣ ቲክታክ ምናምን ክሊር ካች አድርጌ ላሳያችሁ ማለት ነው። ስቶሬጅ እንደ ካች ቴሌግራም 199 ሜጋባይት ነው፣ ብዙም ካች አላደረገም። እሱንም ክሊር እናደርገዋለን። ከዛ በመቀጠል ደግሞ ወደ ቲክታክ እንግባ። ምን ያህል ካች እንዳደረገ እንመልከት። 240 ሜጋባይት ካች አድርጓል። ክሊር እናደርገዋለን። ከዛ በመቀጠል ቲክታክ ላይትም አለ፣ እሱን እንግባና ቼክ እናደርገው። 111 ሜጋባይት ካች አድርጓል። ክሊር እናደርገዋለን። እሺ አሁን ደግሞ ከዛ በመቀጠል ቪድሜት እስኪ ቼክ እናድርገው። ምንም ካች አላደረገም፣ አልጠቀምኩትም። እና WPS ኦፊስ እሱን ቼክ እናደርገው። 3.23 ሜጋባይት ካች አድርጓል። እስኪ እሱንም ክሊር እናደርገው። እና ዩቲዩብ እስኪ ቼክ እናደርገው። ዩቲዩብ ወደ 331 ሜጋባይት ካች አድርጓል። እሱንም ክሊር እናደርገው። እና በዚህ መንገድ
አንዳንድ አፕሊኬሽኖች ያላስፈላጊ ስቶሬጅ ይዘው ቁጭ ይላሉ። እኛ ደግሞ በቃ ከተጠቀምናቸው በኋላ አልፎ አልፎ እየገባ እንደዚህ ክሊር ካች ማድረግ አለብን። እንደዚህ ስናደርግ አንደኛ ስልካችን አይንቀራፈፍም፣ ሌላኛው ደግሞ ስቶሬጅ ስፔስ ፉል አይለንም ማለት ነው። ብዙ ፋይል ሳይኖረው፣ ፋይል ካለው ኖርማል ነው አለው። ግን ፋይል ከሌለው ደግሞ እንዲሁ ስቶሬጅ ስፔስ ፉል የሚል ከሆነ በዚህ አይነት መንገድ ችግሩን መቅረፍ እንችላለን። አንዳንዶቻችሁ ደግሞ ኖርማል ስልካችሁም ስቶሬጁ ከፍ ላለ ሊሆን ይችላል እና ስቶሬጁ ከፍ ላለ ልጆች እንዴት ስልክ ሳትቀይሩ በራሱ ስልክ ከፍ ያለ ስቶሬጅ መጠቀም እንደምትችሉ አሳያችኋለሁኝ። በቀጣይ ቪዲዮ እስከምንመለስ ደህና ሁኑ። ቪዲዮ ጠቅሞኛል ብላችሁ ካሰባችሁ ሰብስክራይብ አድርጉኝ።